ምህረቱ እያስደነቀኝ ለጌታዬ መዝሙር ባመጣ ሊያነቃቃኝ አምላኬ መንፈስ ሊዳስሰኝ በእኔ ላይ መጣ። እዚህ አይደርስም ዋጋም የለውም በሰዎች አፍ የተባለን ሰው። አይገርምም ወይ በቸርነቱ ለእሱ ክብር ጌታ ሲያነሳው። ምህረቱ እያስደነቀኝ ለጌታዬ መዝሙር ባመጣ ያነቃቃኝ አምላኬ መንፈስ ሊዳስሰኝ በእኔ ላይ መጣ። እዚህ አይደርስም ዋጋም የለውም በሰዎች አፍ የተባለን ሰው። አይገርምም ወይ በቸርነቱ ለእሱ ክብር ጌታ ሲያነሳው። አይገርምም አይገርምም ወይ አይገርምም ወይ አይገርምም ወይ አይደንቅም አይደንቅም ወይ አይደንቅም ወይ አይደንቅም ወይ እንደገባኝ መጠን እንደተረዳሁት አምላኬን ባመልከው ማነው ቅር የሚሰኝ? ማነው ቅር የሚሰኝ? ከልቤ ሆነ እንጂ ከውስጥ ከመንፈሴ እርስ እንደ ዳዊት ራቁቴን ባመልከው ሜልኮል አይደለችም የኔ ዳኛ ላይ ነው የኔ ዳኛ ላይ ነው። እንደገባኝ መጠን እንደተረዳሁት አምላኬን ባመልከው ማነው ቅር የሚሰኝ? ማነው ቅር የሚሰኝ? ከልቤ ሆነ እንጂ ከውስጥ ከመንፈሴ እርስ እንደ ዳዊት ራቁቴን ባመልከው ሜልኮል አይደለችም የኔ ዳኛ ላይ ነው የኔ ዳኛ ላይ ነው። ምህረቱ እያስደነቀኝ ለጌታዬ መዝሙር ባመጣ ያነቃቃኝ አምላኬ መንፈስ ሊዳስሰኝ በእኔ ላይ መጣ። እዚህ አይደርስም ዋጋም የለውም በሰዎች አፍ የተባለን ሰው። አይገርምም በቸርነቱ ለእሱ ክብር ጌታ ሲያነሳው። አይገርምም 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 ሃሌሉያ። እኔ ያውቀው የለም ያደረገልኝን ከጨለማ አውጥቶ ቀን ያወጣልኝን የምን ቁጠባ ነው? ምንድነው ዝምታ? እልልታው ይድረሰው ለሰራዊት ጌታ ለሰራዊት ጌታ። እኔ ያውቀው የለም ወይ ያደረገልኝን ከጨለማ አውጥቶ ቀን ያወጣልኝን የምን ቁጠባ ነው? ምንድነው ዝምታ? እልልታው ይድረሰው